እንዳንገባ ማለት ነው። በዚህ ስሜት ሆነንም መነጋገርም ትንሽ ስለሚያስቸግር ለዛ ነው። አመሰግናለሁ። ሁላችሁም የሚሰማችሁን ስሜት ያዙት። በቃ የተመደቡት ህዝብ የመደባቸው ሁለቶቹ ይነጋገሩ። ምንም በነገራችን ላይ የነነበልባሉን ሀሳብ ለመስማት ንግግር ሲጀምሩ ክርስቲያኑ መጽሐፍ ቅዱስ፣ ሙስሊሙ ቁርአን በእጁ ይዞ ነው የእነሱን አፍ እየጠበቀ ያለው፣ እየጸለየ እያለቀሰ ነው ያለው። ዝም ብሎ የሆነ ነገር ተነግሮ የሚሄድ ነገር አይደለም። ስለዚህ እኛ በትዕግስትም ይሆን በጸሎትም ይሁን ሁሉን ነገር የታችንን ህይወት ለማግኘት በትዕግስት መተንስ እየጠየቅናችሁ ነው። እናንተ ደግሞ እንደ ኢትዮጵያ ህዝብ እንደ ቤተሰብ ሆናችሁ ያለውን ነገር መረጃውን ይዛችሁ በቪዲዮ ቅረቡና አስረዱን። ንግግር ይኖራል፣ ምክክር ይኖራል፣ ይገባናል። ግን አሁን የመጣንበት እውነትና እውነት ሊገለጥበት ስለሆነ ሰዓቱ በቪዲዮ ወጡልን ባካችሁ። በኢትዮጵያ ህዝብ ስም እያልናችሁ ነው። መረጃችሁን ይዛችሁ በቪዲዮ ቅረቡልን። አመሰግናለሁ። ብሬክስ የሚጨምረው ነገር አለ? ጨምረና ወደ እነሱ እንሄዳለን። ምንም ጊዜ መውሰድ አያስፈልገውም። የምናገረውን የተናገርከው ነበልባሉ የሚሰማ ከሆነ ሚዩትን ኦን አድርገው። እያወራ ከሆነ ኦፍ ነው ያለው ማይክ። ሄሎ አሁን ይሰማል። ያወራነውን ሰምተናል። ለወንድማችን ሰምቻለሁ። እሺ የእናንተ መልስ ነው እየጠበቅን ያለ ነው። የእናንተ ዙር ነው፣ ቀጥሉ። የእኛ ዙር አሁንም በዛው ያለው ነገር በዚህ በትንሽ ደቂቃ ውስጥ ህዝቡን እያናገርኳቸው ነበር። ህዝቡ የሚለው ከነሱ ጋር ነው። መረጃ መጀመሪያ 15-6-3-2 እያተባለ መረጃ ከነሱ ጋር አለ። መረጃ ያውጡ፣ መረጃቸው መጀመሪያ ይልቀቁ፣ ከዛ የእኛ መረጃ ይቀጥላል እያሉ ነው ያሉት። ለቤተሰብ ለሚያሳምን ነገር ደግሞ እዛው ቤተሰብ ጋር ይዘን ሄደን መረጃውን እናደርሳቸዋለን። ቢሻቸው በአዲስ አበባ፣ ቢሻቸው በህንድ፣ ቢሻቸው በሳውዲ አረቢያ የፈለገውን ነገር ከነቀኑ መቼም ያለው ነገር መረጃ ሳያወጣ አይቀርም። ስለዚህ መጀመሪያ እናንተን ነው የምንጠብቀው። ቁርአን ይዞና መጽሐፍ ቅዱስ ላልከው ነገር ደግሞ እኔም ሽምግልናው ላይ ሲያቀርቡኝ መጽሐፍ ቅዱስ ይዤ ነው ቃለ መሐላ የማደርገው። ሌሎቹም እንደዚሁ ሙስሊምም ካሉ ሙስሊሞቹን ይዘን በቁርአን ፊት እንጠጋላችኋለን ላለው መረጃና እናንተም መጀመሪያ መረጃችሁን ልቀቁልን። ህዝቡ ያለው አሁን ብሬክስ እንድናድርግ ለዮኒ ማኛ ድምስታው ቢሆን ኖሮ ከእነሱ ጋር እዚህ ጋር ድርድር አንቀመጥም። የሚታይ ነገር ያለው አይተውም መናገር የሚችሉት ነገር ያለው እነሱ ጋር ብቻ ነው። እኛ ጋር በየተማራሪ የደረሰ መረጃ ስለሆነ እናንተ ጋር ያለውን ህዝቡንም ቤተሰቡን ለማሳረፍ በአይንም እናሳያለን የምትሉትን በንግግርም መረጃ አለን የምትሉትን አሳዩን። ግብ አይደለም የያዝ ነው፣ መፍትሄ ነው፣ የማሳረፍ ስራ ነው እንጂ ለጠብ ወይም ለክርክር ወይም የእናንተ ይበልጣል የኛ ያንሳል ለሚለው አልተቀመጥም። አይደለ እንዴ? አንድ እሱ ነው ሙኒት። ሁለተኛ አለች የሚል መረጃ ያሉን እንግዲህ ከልጅቱ ከሳውዲ ተነስታ ወደ ኢትዮጵያ ስትሄድ በሙሉ አካልዋ ነው የተቀበሉን። ልጅቱ ከቤተሰቦቿ አልደረሰችም። የታደረሳችኋት እያለ ነው የኢትዮጵያ ህዝብ። ስለዚህ የለችም ለምትሉት እናንተ ናችሁ እንጂ መረጃ የምትሰጡን፣ የምታሳዩን፣ የምታሰምኑን። እኛማ በሙሉ አካሏ ልጅቱን እናደርሳለን ብላችሁ ተቀብላችሁ ከእናንተ እጅና ልጅቱ ወረድ የገባችሁ። ልጅቱ የደረሰች ብሎ ቤተሰብ የኢትዮጵያ ሲጠይቅ እጃችን ላይ የለችም ካላችሁ እናንተ ናችሁ መረጃውን የምታቀርቡት። ከይቅርታ ጋር ይሄ ነው ነገሩ። ብትቀጥሉና ወደ አሳማኙ ነገር ብንገባ መልካም ነው። ልክ ነው ሰያ። በነገራችን ላይ አንተ ፈገግታ ስታሳይ ራሱን ለማጥራት የቀረበ ሰው እነሱ ራሱን ለማጥራት የቀረበ ሰው እኮ መለመንም መከራከርም አያስፈልግም። ያልሰሙት ነገር ካለ አንድ ነገር አለ። የሱዳን ምንድን ነው ይሄ ድራይቨር መሰለኝ መጥቶ ልጅቱን አንሱ ይዞ ሄዶ ከነሱ እስከሚያደርሳት ድረስ ጤነኛ ሰው እንዳስረከብናቸው ያውቃሉ። የኢትዮጵያ ህዝብ እየጠየቀ ያለው ልጃችንን ተቀብላችሁ ወደ ኢትዮጵያ ልታደርሱልን ተቀብላችኋል፣ ልጅቱ አልደረሰችም፣ የታለች አስረክቡን እያለ ነው። ስለዚህ የለችም ካላችሁ ተቀብላችኋል። አብረው የነበሩ ሰዎች አሉ፣ መንገድ ላይ የነበሩ ሰዎች አሉ፣ የተለዩ ሰዎች አሉ። ስለዚህ ከዛ በላይ ምን መረጃ ልንሰጣችሁ ነው? ልጅቱን የመኖሯን ምልክት አሳዩን የምትሉት ልጅቱንም አስረክበናችኋል።
መንገደኛ ነጥላችሁ አስቀርታችኋታል። ለምንድን ነው ያስቀራችኋት? ከወንድሞቿ ለምን ነጠላችኋት እያለ ነው ኢትዮጵያ። ስለዚህ እሱን ነው እኛ የምንጠይቀው። የተነጠለችበት ምክንያት ደክሟት ነው ወይስ አልሄድም ብላ ነው? ምክንያታችሁ ምንድን ነው? በቪዲዮ እና በመረጃ አስረዱን፣ እንመናችሁ እያለ ነው ኢትዮጵያ። እኛ ሌላ ውስጥ አይደለም ያለ ነው። አመሰግናለሁ። ብሬክስ የምትቀጥለው ነገር ካለቀጠ ከዛ ወደ እነሱ ነው የምንሄደው። በጣም አድካሚ ነው፣ ከባድ ነው። ሁለተኛው ደግሞ ምንድን ነው? ትናንት ገብቶ ነበር ወንድማችን፣ ይቅርታ ማን ነበር ስሙ? ሚኪ ይመች። አዎ ይመች ማለት ነው። ይቅርታ ይመች። ትናንት ገብቶ ያው ገብተህ ራስህ ስታብራራ ነበር። መሞቷን የሚያረጋግጥ ቪዲዮ ሆነ ፎቶ እንዳላኩልህ ያላኩበት ምክንያቱም በሰዓቱ እንደዚህ ያሉኝ ብለህ ትናንት ቁጭ ብለህ ላይቭ ላይ ስታብራራ ነበር እና ዛሬ እናንተ ጀምሩ ማለቱ ያስኬዳል ወይ? ማለት አንተ ራስህ ዝም ብለህ ህሊና እንዳለው ሰው ስታስበው ትናንት ራስህ እንደዛ ብለህ ስትናገር ነበር። ዛሬ ደግሞ መረጃ አለ የሚያረጋግጥ መሞቷን የሚያረጋግጥ ከሆነ እናንተ እሱ ማቅረብ ያለበት አለች ነው የለችም ራሱ የሚለው ነገር ራሱ ግልጽ እያደረጋችሁት አይደለም። እናንተ ተስፋ ነው እየጠበቅን ያለ ነው እኛና የለችም ከሆነም ምንድን ነው ምክንያታችሁ? ያለውን መረጃ ምንድን ነው ምክንያቱ? ትናንት መረጃውን በሙሉ ማነው ፎቶም ቪዲዮም አልተላከልኝም። ያልተላከልኝ በሰዓቱ ምክንያትም ሰውየው እዛ ላይ የሚቀበላቸውን ሰው እንዲህ ብሎ ነገረኝ ብሎ ተናግሯል ትናንት። ዛሬ ደግሞ መረጃ አለን ብላችሁ ነው፣ አሳማኝ መረጃ ብላችሁ ነው የመጣችሁት። መረጃውን ማሳየት ነው። ቤተሰብም እዚህ ስላለ ገስ ላይ የሸዋ መብረቅ ስሜታዊ ሳትሆን ጥያቄን ሁለት መሰረታዊ ጥያቄ ጠይቃቸው እነነበልባሉን የሸዋ መብረቅ ላይ ግን ስንናገር ሁላችንም በጣም ጨዋነት በተሞላ በትዕግስት መሆን አለበት ጋይስ። ንግግራችን ሪከርድ ይደረጋል፣ ወደሚቀርቡ አካል ስለሚቀርብ ቢከርፉ። የእናንተ ጋር የኛ መረጃ አንዷ አሁን የተናገረችው ልጅ ማነች? አላየኋትም። እንደዚህ ነው ስልኩን ነው የያዙት። እኛ ጋር ያለው መረጃ የተቀነጣጠበ መረጃ ነው። ምን አይነት መረጃ እያለች ነበረ። ስለዚህ የኛ መረጃ አሳማኝ ነገር አይደለምና ወደ እናንተ መረጃ ነው። አሁን ትልቁ መረጃ እናንተ ጋር ነው ያለውና የኛ መረጃ ተዛ የተቀነጣጠበ ነገር ነው። ሪልም የሆነ መረጃ ይምጣ ቢባል ትክክለኛ አሳማኝ ነገር አይደለም እያልከኝ ነው እያለች ነበር ልጅቷ። ብዙ የተቀነጣጠበ ነገር ነው እና ትክክለኛው መረጃ እነሱ ጋር እና ይመች ጋር ያለው መረጃ ነው ህዝቡን የሚያሳርፈው፣ ቤተሰብ የሚያሳርፈው። የኛ መረጃ ብዙ መረጃ አሳማኝ አይደለምም፣ ወደ ስህተቱም ሊሄድ ይችላል። እኛ የምንፈልገው መኖሯን ነው አለ የሚባል ነገር ነው። ወደ መኖሯ ደረጃ ላይ ነው ትክክለኛ ህዝቡም ቤተሰብም የሚያርፍ የኢትዮጵያ ህዝብ የሚያርፈው። እውነተኛ መረጃ ካላችሁ ወንድሞቼ መረጃውን አስረክቡን። እኛ ጋር ያለው መረጃ በቃ የሚዲያ መረጃ ነው። ትክክለኛ ተታግላችኋል። በእውነት ካንጀት የምነግራችሁ ትክክለኛ 85% 99% ብዬ የምናገረው በጣም ቆማችኋል፣ ተታግላችኋል። እውነተኛም ሰው ናችሁ። ለምን የመረጃ ጉዳይ ነው ያወዛገባችሁ። መረጃው እኛ ጋር ያለው ስህተት መረጃ ሊሆን ይችላል። አትግባብኝ ሆነ አዳምጡ። ለምን እንደሚነጥቁት እኔ እኮ ተወክዬ ነው አሁን ምናምን እያወራችሁ ያለሁት እንጂ በመደማመጥ ለምን አንደማመጥ አንዴ ጠብቀን ነው እንድሪስ ወደኛ ስናወራ አዳምጥ፣ አንተም ስታወራ እናዳምጣለን። በመሰማማት ነው ነገሩን የምንቋጨው። የክርክር ጉዳይ አታድርገው። የእናንተ ብቻ አይደለም። ልቀጥል? ቆይ አንዴ፣ እሺ ቀጥል። አንዴ ቆይ፣ ረበስ ቆይ፣ ብሬክስ አንዴ። ነበልባሉ እኛ የምንፈልገውን ነገር ነግረናል። አንዴ መረጃችሁን በቪዲዮ ውጡና አሳዩን። ከዛ በኋላ ሌባ በቪዲዮ እንናገራለን። ከሳሽ ነን። ከሳሹ ደግሞ የኢትዮጵያ ህዝብ ነው። ቲክታክ ላይ ያለው ሰው አይደለም። 85% አይደለም፣ በፐርሰንት አይለካም። ከ100% በላይ የኢትዮጵያ ህዝብ የልጅቱን መገኘት የአማርኛ ጉዳይ ነው። አሁን እዛ ነጥብ ውስጥ እንድትገባ አሁን ብዙ ዝም ብዬ እኮ አሁን የራሴ እንትን የምለውን አትሰብስብብኝ። 85% ለምን ትላለህ ለምትለው አላልኳችሁም። 99% ነው ያልኳችሁ። ይህን መሰብሰብ አያስፈልገንም። አሁን የተሳሳተ አማርኛ አይደለም። እኛ የምንፈልገው ልጅቷ ሞታለች ወይስ አለች ወደሚለው ላይ እንድንገባ ነው።
ሶስት ሰዎች ተሰጥቷል። ሌላውን ጸጥ አድርጌያለሁ። እሱ ጋር ያሉትን ጸጥ አድርጉና ሶስታችን እንወያይ። እናንተ ጋር 3 ወቅት እንወያይና ከ15 ደቂቃ በኋላ ወደ መረጃ እንገባለን። እናንተ ጋር ያለው መረጃ እውነተኛ መረጃ ታቀርባላችሁ አታቀርቡም? የተሳሳተ መረጃ ሊሆን ይችላል፣ እውነተኛ መረጃ ሊሆን ይችላል፣ የተቀጣጠበ መረጃ ሊሆናል ስላላችሁ ጠቅልል አድርጉና በእናንተም ባለው ህዝብ ፊት እናምናችኋለን፣ እዚህ 40 ሺህ ሰው ባለው ፊት እናምናለን የምትሉ ከሆነ መረጃውን እንሰጣለን። ምን አይነት መረጃ ነው የምንሰጣችሁ ደግሞ? የኛ ጋር ያለው መረጃ ለእናንተ እና ለህዝቡ ሊወጣ አይችልም። ምክንያቱም አሳማኝም ላይሆን ይችላል የሚል መረጃ እናንተ ጋር ስላቀረባችሁልን ስለምታቀርቡልንም ወደፊት ይህን አሁን ባልናገረውም ትክክለኛ መረጃ ላታመጡም ሊመጣም ይችላል አይታወቅምና ማለት ነው። እኛ ጋር ግን ያለኝ እውነተኛ መረጃ ስለሆነ ወደ ጠቀለለው ደረጃ ሰዓቴን ጨርሼ ላስረክብ ስለሆነ ወደ ጠቀለለው ደረጃ የእናንተ መረጃ ነው የኢትዮጵያ ህዝብ የሚፈልገው፣ የጅዳም ሰው የትማ ሰው የሚፈልገው ካላችሁ እኛ የምናቀርበው መረጃ እናንተ 3 ሰዎች መልሳችሁ ለነገ ታቀርባላችሁ። ወደ እንመካከርና አስፈላጊው ነገር በቃ የዛኛው መረጃ የህዝቡ መረጃ ትክክለኛ ላይሆን ይችላል። የእናንተ መረጃ ጋር ግን እውነተኛ ከሆነ አቅርቡልንና እንረፍ የምትሉ ከሆነ ሰው ታዘጋጃላችሁ። ጅዳ ኢትዮጵያ ሰው ታዘጋጃላችሁ። ለምኑ እዚህ ሰው ይመጣል እውነተኛ ሆነው ህዝብን በማያስነቅ ምክንያቱም እዚህ ጋር ኢቃማ ያለው አለ፣ ኢቃማ የሌለው ሰው አለ። ስለዚህ እውነተኛ ትክክለኛ ሰዎች መጥተው ልጅቷን የሚያረጋግጡበት ሁኔታ መረጃውስ ይህን ነገር ሲያረጋግጥ ሆስፒታሉ ሲያረጋግጥ ከመቼ እስከ መቼ የሚለውን ነገር ይሆናል ወይ ሞታለች እያላችሁ የሚለውን መረጃ የኢትዮጵያን ህዝብ የሚያርፍበትን መረጃ ታቀርባላችሁ ወይ የሚለውን ነገር እናቀርባለን። የእናንተን ግን መረጃ መጀመሪያ የኛ መረጃ ተቀነጣጥሏል የሚለውን ትክክለኛ እውነተኛውን ነገር አቅርቡልን። ጨርሻለሁ። ወደ ሁለተኛው ዙር አዙሬያለሁ። ስለዚህ ሰያም ሁላችሁም ታችም ያላችሁ ገስ ላይም ያላችሁ እነሱ የመጡበት ምክንያት ገስ ላይ ሰው መርጠው ወርደው ያለውን ነገር እናሳያለን ነው እንጂ እያሉ ያሉት ላይቭ ላይ ያላቸውን መረጃ ሊያሳዩ ወይም ደግሞ እኛ የምንፈልገውን ነገር ሊያሳዩን እንዳልሆነ ያው እየገለጸ ነው ያለው። ነገሩ ገና ከወዲሁ ክርክር የሚመስል አይነት ነገር አለው። ቢሆንም ግን ሁላችሁም በትዕግስት ሆናችሁ ይህን ነገር ተከታተሉ። እኛ አሁንም የተሰባሰብንበት ምክንያት እናንተ መረጃችሁን ይዛችሁ መታችሁ ለኢትዮጵያ ህዝብ ልታሳዩ፣ ከዛ በኋላ የኢትዮጵያ ህዝብ ደግሞ ፍርዱን ራሱ ሊሰጥ ነው የተሰባሰብንበት ዋነኛ ምክንያት። እንግዲህ ብሬክስ ወደ ሁለተኛው ዙር ከመሄዱ በፊት የምትለው ነገር ጨማሪ ነገር ካለ እዚህ ላይ ማለት ትችላለህ። ጆከርም ጥያቄ ካለ ጥያቄህን ብትቀጥቱ። ምን አለ መሰለህ እኛ እንትኑን ማኔጅ ብናደርገው ጥሩ ነው። አሁን እኮ በእኛ ውስጥ የሌለ ሀሳብም ከሆነ እዚህ ውስጥ ላይ ያሉ ወንድሞቻችን ሀሳብ ይኖራቸዋል መናገር የሚፈልጉት ገብቷል አይደለ? ስለዚህ እኛን ማኔጅ እናድርግ። ሰው እንዲደማመጥ አንዱ ሲናገር አንዱ ጣልቃ እንዳይገባ ነው በደንብ ማኔጅ ማድረግ ያለብን እንጂ ንግግር ላይ እኛ ላይ የሌለ ንግግር አሁን ሌሎች ጋር ሊኖር ይችላል። ስለዚህ መልካም ነው ምላሽ መስጠት ግዴታ ነው ከዚህ ገስት ላይ ካሉትም ማለት ነው። ብሬክስ ትላንት የተነጋገራቸው ህዝቡም እየጠየቀ ያለው ተጠያቂው ሰውየው በህይወት አለች ነው የተባለው አይደል? በእኛ በኩል የኢትዮጵያ ህዝብ እየጠየቀ ያለው በህይወት አለች፣ እነሱ የለችም የሚል መረጃ ነው። አትሊዝም የለችም ብለው መረጃውን ብቻ ማሳየት ነው። እነሱ ሲያሳዩ የለችም ብለው እነሱ ሲያሳዩ በእኛ በኩል ያለውን መረጃ ደግሞ እንወጣለን። ይህ እኮ ምንም የሚያጨቃጭቅ ነገር በውስጥ መግባት አያስፈልግም። ይሰማል ነበልባሉ ወንድማችን መመላለስ ከፈቀዳችሁ ሀሳብን መመላለስ አያስፈልገውም። አንድ ሚኒት አርጉማ። እኛ ከምንናገረው ነገር አድቫንቴጅ እየወሰዱ ነው። ቅድም አይተህ ከሆነ ከሙኒት ላይ የሆነ ነገር ለመውሰድ እየሞከረ ነው። የኢትዮጵያ ህዝብ ልጃችን አለች ልጃችንን እናስረክቡ ብሎ ከሷል። ተሰባስበን እየጠበቅናችሁ ነው። ቪዲዮ ክፈቱና ልጃችንን አስረክቡን። መረጃ አለን የምትሉ ከሆነ መረጃችሁን አሳዩን። በቪዲዮ ግን ውጡልን። እንደው በኢትዮጵያ ህዝብ ስም ይሆንባችሁ እየጠየቅናችሁ ነው። ቴንክ ዩ ሚኬ ከፈቀዳችሁልኝ ቀጥል ቴንክ ዩ ወንድም አለም ነበልባሉ። አይ ቲንክ ነገሩ የገባል መሰለኝ። እኔ እንዳዳመጥኩት ከሆነ አሁን አለን የምትሉት ነገር እኛ 5 ቀን ሙሉ ስንከታተለው ነበር። ይመች ራሱ እዚህ ላይ ገብቶ ምንም አይነት ቪዲዮ ምንም አይነት ፎቶ ምንም ነገር እንደሌለው ነግሮናል። አሁን አዲስ የሆነ ነገር አድርጋችኋት ከሆነ አናውቅም። ስለዚህ አሁን ከኛ ምንም መጠበቅ የለባችሁ።
ምን ልጠብቁም አይገባም። እናንተ አይደላችሁም ወደዚህ ሚዲያ ያመጣችሁት፣ እኛን ያመጣ ነው። ወደ ሚዲያ እኛ ስናመጣ እኔ ሞታለች ብሎ የመጣው እሱ ነው። ስለዚህ እሱ ነው መሞቷን ፕሩቭ ማድረግ ያለበት። ከዚህ እንቅጥጣቢ ይበሏችሁ ምን ይበሏችሁ አቲንክ አንደርስትሜት እያደረጋችሁት ነው ህዝቡን። 100 ሰው ዘመድ ተሰብስባችሁ ይህንን 40,000 ህዝብ መናቅ ራሱ መጥፎ ነው እና ወንድሜ እኔ አሁንም ተንበርክ ከምንለምናችሁ ይሄኛውን መረጃ ተዉትና እናንተ የራሳችሁን ሰው ነፃ ለማውጣት ነው የመጣችሁት። ነፃ አውጡት። ይሄን ነው እኛ የምንፈልገው እና ፕሊዝ አለበለዚያ በቃ አናሳይም ብላችሁ ውጡ። ምንም ችግር የለውም። ህዝቡ ከዛ ላይ ራሱን ይወስናል ነው የምለው። ቴንክ በተጨማሪ እኛ ልጅቱን የተረከበው ሰው ወደ ኢትዮጵያ ወደ ቤተሰቦቹ አደርሳለሁ ብሎ የተረከበው ሰው እናንተን በመጉዚትነት ልኳችሁ ልጅቱ መለለቷን መረጃ ሰጣችኋለሁ ብሎ ከሆነ እንደ አይነቱን እሳት እኔ እናንተ እንድትቀበሉ አልፈልግም። መረጃችሁን እንድታሳዩን የምንፈልገው በቪዲዮ ወጣችሁ ነው እያንዳንዳችሁ። የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ልጅቱ በህይወት ስላለ ልጅቱ ስጡን እያልን ያለ ነው። ሌላ ይሄ ነው የመረጃ መለዋወጥ ጉዳይ ስላልሆነ መረምራለች አስክሬኑ እያሉ እድል ከሰጣችሁ እንግዲህ ይመች ደውሎ እኔን ያለኝ እኛን ስም አጥፍታችኋል፣ በቤተሰቦቻችን ላይ እርምጃ ይወሰድባችሁ በላችኋል። ስለዚህ እኛ ሀቁን ይዘን መተን በቪዲዮ የተሞረከሰ መረጃ ይዘን መተን እኛ ሀቃችን ይወጣልናል። ለኢትዮጵያ ህዝብ እውነቱን እናሳውቃለን። ቤትህን ከፍተህ ስርዓትና ስርዓት ባለው መልኩ በመደማመጥ መረጃውን እናወጣለን። ሌላ ከእናንተ መረጃ አለኝ የሚል አካል ካለ ለመኖሯ ይምጣ፣ እውነቱ ይውጣ፣ ዛሬ ይቋጭ ነው አለው። ስለዚህ ከአሁን እናንተ የምትዋሩት ሌላ ነገር ነው። እኛ ደግሞ እየጠበቅን ያለነው እናንተ ራሳችሁን ነፃ ለማውጣት ወይም የሚመች የሚባለው ራሱንም ሆነ ቤተሰቦቹንም ከተጠረጠረበትና ከተደቀነበት ችግር ለመውጣት እውነተኛውን በቪዲዮ የተሞረከዘ መረጃ አለ ብሏል። እውነተኛውን ለህዝብ ያሳይና ራሱን ነፃ ያውጣ ነው። እሱም እንደዚሁ ነው ያለው። አሁን ሌላ ነገር የሚወራው ነገር ሊገባኝ አልቻለም። አመሰግናለሁ። ቴንኪዩ ሰያ ያ እሱም ብለህን ነው። እኛም እንግዲህ ሰውን ሰብስበን የኢትዮጵያን ህዝብ ኢትዮጵያም ያለው በአለም ዳርቻ ያለው ተሰባስቦ ቁጭ ብሎ እያየ ያለው ከታች ይሄን ነገር ብለን ይዘመተን መረጃውን እናቀርባለን ብለው ነው ቤት የከፈት ነው። ይሄና ይሄ ነው። እኛ መጠየቅም አይጠበቅብንም ነበር መረጃ ሳዩ ብለን። እኛ ቤት ከፍተናል። የመጣችሁበት ዓላማ ይታወቃል። ልጃችን በህይወት አለች። ልጃችንን ለምን ነጠላችኋት? ለምን አሰጡንም ነው ጥያቄው። ይሄን አንድና አንድ ይሄ ነው። ከዛ ከእናንተ ያለውን ነገር በቪዲዮ ወጣችሁ ደግሞ ይሄ ነው በእኛ በኩል ያለው የሚለውን ነገር ለእናንተ ነው የምንሰጠው። ነበልባል ወንድማችን መቀጠል ትችላለህ። ይሄ ነው የኛ ሀሳብ። እሺ፣ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ፣ ቅድመ ተናገረው ወንድሜ ሁለተኛው ነኝ እኔ። ከእናንተ መረጃ ልንጠይቅ የቻልነው እኛ በአካልም በምንም በብዙ አይነት መረጃ አለች በህይወት አለች እየተባለ ብዙ ነገር ሲናፈስ ከርሟል። ሚዲያው ላይ የተከታተልነው ሁላችንም ያ ነገር በእንደዚህ በህይወት መኖሯ ከታወቀ መረጃውን መስማት ማየትም እንፈልጋለን። ከእናንተ ካለ አለች ብሎ የከሰሰ ሰው ማስረጃም ማንጣት አለበት። ተከሳሽ ብቻ ሳይሆን ከሳሽም ማስረጃ ማንጣት እንዳለበት መታሰብ አለበት። እኛ እንፈልጋለን። ከእናንተ በኩል መረጃ አለ። እንደገና ይሄ ሰው እኛን የሰበሰበን እሱን ነፃ ልታወጡት እያላችሁ ነው። እሷም የኛ እህት እኮ ነች። የእሷን እህትነት አትርሱ። ከማንኛችሁም የእኛም እህታችን ነች። ከእናንተም መቼም የታገላችሁትን ታገላችኋል። እናንተም እያደረጋችሁ ያለው ሲሆን ነገር ጥሩ ነው። ግን ልጅቷ የመች ወንድማችን ቢሆን እሷም እህታችን ነች። ሀገራችን ልጅ የአንድ ሰፈሮች አንድ አካባቢ ተወላጅ ነን። ልክ እኛ ለእሷ እኛን ሌላ ሰው አድርጋችሁ ለይመች ሌላን ሰው የሚደረገው ነገር ይህን ተቀባይነት የለው። እሺ፣ ከይቅርታ ጋር ግን በቪዲዮ ወጥተህ ብትነግረን ትችላለህ? ስለ ቪዲዮ አይደለም እንጫወተው። አዳመጣችሁ አዳምጡ። ቪዲዮ ካስፈለጋችሁ ባለ ጉዳዩ ይወጣል በቪዲዮ እናንተ ሰያ እንደወከላችሁት ማለት ነው። እኛ እዚህ ጋር የመጣ ነው ለማንም ብለን አይደለም። ጓደኛት ነች፣ ይህም ሰኛ ወንድም ነው። ግን በሀሰት የሰውን ቤተሰብ ለማባላት በሀሰት የሰው ቤተሰብ ማጫረስ ለማም ስለማይጠቅም ይሄ ሰው ልኳታል። ልጆች ሲልክ አጋጣሚ ያገኘዋታል። ላካት፣ ሄደች። ይች ልጅ ደከመች፣ ሞተችብኛል።
ስለዚህ መረጃ የለም ነበር ሰሞኑን ለምትሉት ነገር ሰውየው መረጃውን ሲሰራ የከረመውን ስራ ሰርቶ ይዞ መጣ መረጃ። ስለዚህ እናንተ ደግሞ የማታውቁትን ሳታጣሩ የውሸት መረጃ ይዛችሁ መረጃ አለኝ ሲሉ የጎሩ ልጆች አሉ። እኛ ከሌከለ አሉ አለን መረጃ እነኛ ሰው መረጃቸውን ያንቱ በውሸት ሰው ሊያጋድሉ ነበር። እኛ ዘንድ ደግሞ አሁን ያየነው መረጃና ይመች ያመጣው መረጃ መጨፈን ሰጥ አስተማማኝ ነው። ግን በውሸት የሰውን ቤተሰብ ለማባላት የተነሱ ሰዎች መረጃቸው ልናይ እንፈልጋለን። እኛ ወንድማማቾች አንድ ቤተሰቦች ነው። የእሷን ቤተሰቦች የመች ቤተሰብ የአንድ ሰፈር የአንድ አካባቢ ተወላጅ ነው። ይታጋድሉ ብዙ ነገር ተሰርቷል። የአንድ አካባቢ ሰው የአንድ ሰፈር ሰው ማለት ነው። ይህም መረጃ ግን መኖሯን በህይወት ያሳዩ እህታችን ነች። በኖረች አላህ ብሎ ማለት ነው። በኖረች እና በተገኘች ደስ ይለን ነበር። ይህን ነገር ከእናንተ ማየት እንፈልጋለን። እኛ ዛሬ መረጃ ስናሳይ ነገር ደግሞ ያጋፎሎ ስብሰባ አንዱ ቤት ተከፍቶ ደግሞ እኔ መረጃ ላይ ብሎ ነገ አንዱ እንዲመጣ የምንፈልገው እኛ የምንፈልገው እውነታ ነገር ነው። መረጃ ያለው ሰው ዛሬ ብቅ ይበልልን። ስንት ቀኑ ሲቦካ ሲጋገር እዚህ ሚዲያ ላይ ተቆም ያላዩትን አየን እያሉ ማንም የማይታወቅ መረጃው ከሌ እንኳን ስር እንኳን ምን መነሻው እንኳን የማይታወቅ መረጃ ነው። አይተናታል ብለዋል። ትናንትና ሱር ላይ አየናት አሉ። ተክላይ ቤት እዚህ ጋር ነች አሉ። ሁሉ ነገር ስንከታተል ከርማል። ይሄ ተገቢ አይደለም። ሰውን ማባላት ባልሆነ ነገር ሌላ ሰው ብናጋድል ምን ጥቅም አለው? ስለዚህ ከእናንተ መረጃ እንፈልጋለን። አለኝ የሚል ሰው ይናገር። ከሌላችሁ ውድቅ ትሆን እናንተ መረጃ ውድቅ ነው በሉ። የኛን እናቀርባለን። ሚኪ ወዴት እየሄደ ነው ያለው? አዎ ወረድ የቃላት እየተመዘዘ ለህዝቡ የለችም የሚል ለማሳመን ነው የመጣችሁት ወይስ መረጃ ልታሳዩ ነው? አጭር ነገር በቃ ሚኪ፣ ምንም ይሄ ጭቅጭቅ አያስፈልግም። እናንተ የተሰጠው ለይመች ነው። ይመች ነው ለማንም ለማንም መጀመሪያ የተሰጠው ለይመች ነው። ልጅቱ በህይወት አለች። እናንተ የለችም ለሚባለው ወንጀል ቤተሰብ ለማባላት ምናምን ለምትለው የለችም የሚለውን ቪዲዮ ስታሳይ የለችም ብሎ ህዝቡ አምኖ የነበረውን ነገር ይሰርዛል። ስለዚህ አሁን የሚፈልገው ተከሳሽኛ ስለሌላ ወንድሜ ስትናገሩ በመጀመሪያ ደረጃ በስነ ስርዓት ተናገሩ። ስለ ሳውዲ አረቢያ በደንብ ጠንቅቀን እናውቀዋል። ምናልባት ከእናንተ በፊት እዛ መንገድ ላይ ተመላልሰን ሊሆን ይችላል። አንድ ሰው ልጁን አሳልፎ ሲሰጥ የሚጠየቀው መጀመሪያ የተቀበለው ደላላ ነው። ገንዘብንም እስከ መጨረሻ ድረስ ገቢ የሚያደርገው የመጀመሪያው ደላላ ነው። ስለዚህ መች ልጅቱ በህይወት ሞታለች የተባለው ውሸት ነው። በህይወት አለ ይተባላችሁ የለችም። መረጃውን ነገ ይዘን እንመጣለን። መረጃውን አውጡና አሳዩ። ለምን ጭቅጭቅ ታደርገዋል? እዛ ቤት እዚህ ቤት ለፎሎ የሚባለውን ነገር የእናንተ አፍኩ የሰውን እሷ የሰው ነፍስ እንደ ጫጩት ነው የምታስቧት። ለምን ህዝቡን ሳታከብሩ? ጆከር ከአንተ በላይ አውጣና ሳይ። አትጨቃጨቁ። አዳምጠኝ ወንድሜ፣ ተው በስነ ስርዓት መረጃን አውጣና ሳይ። እኛ ደግሞ አለች የሚለው መረጃ አውጥተን እናሳያለን። ቅድሚያ ተከሳሽ ተጠያቂዎቹ እናንተ ናችሁ እንጂ እኛ አይደለንም። ገንዘብ ተቀብለን ወደ የመን የላክናት እኛ አይደለንም። ይኸውልህ ስለ ደላላ ሆነ ወደ በስነ ስርዓት መነጋገር ካላችሁ አሳዩ። ከሌላችሁ ይሄ ሪከርድ ለማስደረግ ከሆነ የምትሰሩት በመጀመሪያ ደረጃ ቤተሰብ አመናችሁ ጓደኛሞች ናቸው። በአጠቃላይ እሱ ያላችሁት አይውልህ በኃይለ ቃልም አትናገሩ። እኛ የወከላቸው ሰዎች ጭራሽም ሊያናግሯቸዋል። ጓደኛሞች ናቸው። ጋይስ ቆይ ተረጋጉና መረጃውን አሳዩና አሁን አውጡት። እኛ የምናውጣ ምንም መመላለስ እንደምንሰጥ እኮ መረጃ ነገርን። ግን እናንተ ዘንድ አለ የሚባለው መረጃ እስካሁን የሚመች ቤተሰብ ላይ ሰው ገዳይ ምናምን ልጅቱ የተሰጠችው የቃላት ምልልስና ጋጋታ ሊሆን እንጂ መረጃውን አለች ካላችሁ ሙታለች ካላችሁ መረጃውን አውጡና አሳዩ። እኛ ደግሞ አለች የሚለውን እናሳይ እያልናቸው እኮ ነው። ልጅቷን እኮ እንድታስለቅቁ ነው እየተጠየቃችሁ ያላችሁ። እስኪ አንዱ ከእናንተ ቤተሰብ እስኪ ከእሷ ቤተሰብ የተደበልቃችኋል እናንተ አንዴ እስኪ ጆከር ይኸውልህ ነበልባሉ ምን አለ መሰል፣ አንደኛ መረጃ አለ ሲባል ሲነገር የነበረው ከዚህ በፊትም እንደው በግለሰቦች መረጃ አለን ማሳማኝ ከሚለው ውጭ እንደ ህዝብ እዚህ ላይቭ ላይ እንኳን ሲሰሙ ሲነገሩ የነበሩ መረጃዎችን እናንተም ስትከታተሉ ቆይታችኋል ብለን እናምናለን። ለምሳሌ ያችን የጉራጌ ልጅ እዛው ቦታው ላይ ነበርኩ 5 ዓመት ታግቼ እዛው በአይኔ አይቻታለሁ የሚለው ነገር ትናንት ሰምታችኋል ብለን እናምናለን። ይቺ ልጅ የእናንተ እህት ናት። ኦኬ የእኛም እህታችን ናት እያላችሁ ነው። የእናንተ እህት ናት። እንደው የአንድ አካባቢ ሰዎች እንኳን ባትሆኑ ራሱ እንደኛ ሩቅ ሰው እንኳን ብትሆኑ ራሱ ይሄ ነገር ያሳስባችኋል። ምንም ጥያቄ የለውም። ስለዚህ መረጃዎች
ከአንድም 2 3 እዚህ ላይቭ ላይ እንደዚህ አይተናታል የሚሉ መረጃዎች ታይተዋል። አሁን እነዛ ሰዎች ለምን ቪዲዮ አልቀረጻችኋትም ብለን ለእነሱ መናገር ነበር። እንዴት አይሆንም ነው የለችም አለች በሚል ነገር ላይ ነው። አለች ሲባል እኔም በአይኔ እንደዚህ እዛ ቦታ ላይ አይቻለሁ ብሎ ላይቭ ላይ ሲናገሩ ትናንት ሰምታችኋል። አንዲቷ የጉራጌ ልጅ እዛ ነበርኩ ያለችው ማለት ነው። ይሄ ራሱ አንድ መረጃ ተብሎ እየቀረበ ያለ ነገር ነው። እናንተም ስትሰሙት የነበረ ነው። በጆሮአችሁ እዚህ ላይቭ ላይ የተነገረ ነገር ነው። የተደበቀ ነገር አይደለም። ሌላ ተጨማሪ መረጃ ያላቸው ሰዎች ካሉ ደግሞ ያው እዚሁ ያወጣሉ። ኦኬ። ስለዚህ ቀላሉን ነገር ባናወሳስበው ጥሩ ነው። እሺ፣ አንተ ከሳሽ ሁን፣ አንተ ትወስዳለህ። እኛም መረጃ እናቀርባለን፣ እነሱ መረጃ ማቅረብ አለባቸው። እኔ ለዚህ ኃላፊነት የምወስድበት እንትን የለም ወንድሜ። ገብቶሃል አይደል? ያለኝ ያለው ሰው ዋስትና እኔ ከዛ ቦታ ላይ ሂጄ ቪዲዮ ቀርጬ እንዳመጣለ ነው። እኔ የት ነው ያለው? መረጃ ያለን ያሉትን ነው። እዛ ቦታ ቪዲዮ አንድ ጊዜ እድል ስጡኝና እናንተ እውነተኛውን መረጃ ካወጣችሁ የእናንተ መረጃ የዚህኛውን መረጃ ያከሽፈዋል። ገባችሁ አይደለም? ይሄ መረጃ አንቱ መረጃ እናውጣ እና እንዳልኩት ቅድም እናንተ እውነቱንና እንዳላችሁት አንድ ቤተሰብ አማናችኋል። ቤተሰብ አማዎች ችግር እንዳይፈጣጠሩ እውነትን አውጥታችሁ ልጅቱ በትክክል ለመሞቷ በቪዲዮ የተደገፈ መረጃ አለን ብላችሁ ስለሆነ በውሸት ተዘቶባችኋል፣ በውሸት ተሰድባችኋል፣ በውሸት ስማችሁ ጠፍቷል። አይደለም እንደዛ አይደል ያላችሁ? በእውነተኛ ባልሆነ መረጃ ስማችን ጠፍቷል አይደል ያላችሁ? እናንተ እውነተኛውን መረጃ አምጡና ይሄው ልጅቱ በዚህ ቀን በዚህ ሰዓት ሙታለች፣ ለመሞቷ ደግሞ የቪዲዮ ማስረጃ ይነው። ስለዚህ እኛ ውሸታሞች አይደለንም። ልጅቱም ታግታ ዝም አላልንም ወይም አላሳገትንም፣ እውነተኞች ነን ብለን ስታመጡ እውነት መሆኑ ከታወቀኛ ይቅርታ እንላችኋለን። ይሄ እኮ ራስን ማንሳት እኮ ነው ሲጀመር። ምንም እና ራስን ማንሳት እኮ ነው። እኛ ሄደ የሰጣናችሁ ለክርክር የሚያቀርብ ነው። ይመችም ያለኝ እኮ እንደዚሁ ነበር። አንድ ነገር ልበል፣ ራሳችንን እናንጻ፣ ቤትን ክፈት ነው አላደለም? መረጃ ይዘናል። ራሳችንን እውነቱን እናሳውቅና በስርዓት መልኩ በተረጋጋ መልኩ ማንም በስናወራ እንዳይሰድበን እንዳያጎሳቁለን ስርዓት ባለው መልኩ ብሬክስን ጆከርን ሚኪን አድርጉና ስርዓት ባለው መልኩ እውነቱን እናሳያችሁ። ከዛ በኋላ እውነቱን አሳይተን ካመናችሁን እሺ፣ ካላመናችሁንም እውነቱን አምናችሁ ተቀበሉ ብሎ በዛ ነው የመጣችሁት። አሁን አለች የለች የሚለው መረጃ ምን ያደርግላችኋል? እናንተ እውነቱን ካመጣችሁ እውነቱ አለ ብላችሁ ስታመጡ ይሄንኛ መረጃ አለኝ ያለው እውነተኛ መረጃ ካለው ይሄው አለች ቢሆኑ ብሎ ይከራከራችሁ። ከባድ ይሄ ነው እኮ አጥጋቢ ነገር። ምንም ሌላ ቃለ ምልልስ አያስፈልግም። ሰያ አንድ ነገር እዚሁ ላይ የሚጨምረው አንድ ነገር አለ። እኔ ልጅቱ ደላላ ተቀብሎ እናዳምጥሻለን። አንዴ ሊጨርስና ትቀጥያለሽ። እድሉን ሰጥሻለሁ። ልጅቱን በአካሉ አደርሳለሁ ብሎ የተቀበለው ደላላ ልጅቱን አላደረሳትም ኢትዮጵያ። ልጅቱ የታለች ብለን ነው እኛ የከሰስነው እንጂ መረጃ አለን ብለን አይደለም። ስለዚህ ልጅቱ የታለች ስንል ልጅቱ የለችም ካላችሁን ለምንድን ነው ያልኖረችው ነው ጥያቄውን። እሱን ነው የምትመልሱልን የመጀመሪያው። ሁለተኛ ልጅቱ የደረሰባት ማንኛውም ነገር ካለ ብዙ አይነት ምርመራ አለ፣ ብዙ አይነት ዲኤንኤ አሻራ፣ ብዙ ነገር አለ። ስለዚህ በዚህ መረጃ ነው ሰው ሊያምን የሚችለው እንጂ ማንም ሰው መጥቶ የራሱን መረጃ ስለሰጠ የሚያምን ሰውም የለም። ስለዚህ ወደ ዋናው መፍትሄ ብትገቡና መረጃችሁን በቪዲዮ ወጥታችሁ ብታሳዩ ለኢትዮጵያ ሀሳብ ልጨርስ ትችላለህ። ኋላስኛ እናወራበት። አሁን ጠይቃል መልስ። እሺ በቃ እሺ፣ ቀጥሽ። ማንም ሰው ሚውት ተፈርቶ እንዳያናንተ እንዳይመልስ ሰናገር እንዳያቋርጡኝ። እሺ ቀጥ ችግር የለውም። መጀመሪያ መረጃችሁን አሳዩኝ ያልንበት ምክንያታችን የኛ ምክንያት ይህ ዛሬ 6 ቀናችሁ 7 ቀናችሁ በውሸት አለች ከዲያለች ያለች 7 መረጃ እንኳን ስከታተል 7 መረጃ አይቻለሁ። ግን አንድም የቪዲዮ ሆነ የምስል ወይ ድምፅ አላሰማችሁንም። አለች ነው የምትሉት፣ አለች ነው የሚሉት፣ እህቴ አይታታለች ነው የሚሉት፣ አክስቴ አይታለች ነው የሚሉት። አምጡ እንጠይቃችሁ ስትባሉ ታማለች ማናገር አችልም ምናምን ነው የምትሉት። ሁሉም ባለመረጃዎቹ ማለት ነው። እዚህ ጋር ደግሞ እናንተ እዚህ ጋር ሶሻል ሚዲያ ላይ መጣችሁ 20 ሺህ 40 ሺህ ሰው እያዛችሁ ስትመጡ ስታወሩ እስካሁን ድረስ የኛ ሀገር ሰው የሸዋ ሰው ይታወቃል፣ ግልፍተኛ ነው። ሰውን ቢገዳደል ኑሮ አገዳዳችሁ ነበረ። አማሙታችሁም ደምም ማቀባበታችሁን ነበረ። ገባችሁ? በውሸት ማለት ነው።
በመጀመሪያ ያመጣው ሸህ ሙሄ ነው ማነው የሚባል ሰው ነው መረጃውን ያመጣው። ቀጥለ ሰይድ ደግሞ ምንም ባላጣራውና መረጃ በሌለ ነገር ቤተሰቧ ጋር ደውለህ አርፈው ውሏቸውን በዋሉበት ሀዘናቸውን እንትን እያወባሉበት ልጃችሁ አለች አብሽሩ ብለህ ስትል ሰምተናል ማለት ነው። እና አሁን ይሄንን አንተ በምን እርግጠኛ ሆነ ነው ሄደህ ቤተሰብ ጋር ደውለህ ልጃችሁ አለች ያልከው? በምን ቪዲዮ አይተህ ነው? በምን እርግጠኛ ሆነህ ነው? እንድሪስም ቤተሰብ እንትን መረጃ አለኝ ቪዲዮ አለኝ ብለህ ትናንትና የሆነ ቪዲዮ አውጥተህ እዛ ማነው እዛ አራጎነ ምናምን የሆነ ኬማ ምናምን ቀይ ኬማ ምናምን ስደረድር ስታሳይ ነበረ። እዛ ቀይ ውስጥ ናት ምናምን ስትል ነበረ። ብዙ ቀይ ነው የሚያይ ነው እንግዲህ ማንኛውም ቀይ ውስጥ እንዳለች አናውቅም። ይህንንም ደግሞ ስትል ነበረ። በትክክል አሁን ታስረዳኛለህ ማለት ነው። እና እኛ አሁን ቅድሚያ መረጃችሁን አሳዩ የምንልበት ምክንያታችን የሀና ሞት ለእኛ ሳይከፋን ቀርቶ አይደለም። እኛ ተነስማችን ዝምተኛው ሰው የሞተበት ዶሮ እንኳን የታረደበት መስለናት የማንንም እርዳታ ጠይቀንም አናውቅም። እረታችንም አታውቁም። አልቅሰንም ሚዲያ ላይ ወተንም አናውቅም። ችግራችንን የምንፈታው እኛ እርስ በርሳችን ነው። ለሀና አንሰንም አይደለም። እኛ ገባችሁ? ለሀና አናንስም። እኛ በትክክል ይመች ወንድማችን ነው። ሀና እህታችን ናት። ማድረግ ካለብን ታግታለች፣ የምን ላይ ታግታ ተቀምጣለች ብትሉ ብር ቢፈልጉ ይመች መክፈል ቢያቅተው እህቶቼ ወንድሞቼ ብሎ ግሩፓችን ላይ መጥቶ ይህን ችግር ያለው ቢል እኛ በሚሊዮን ሪያል አዋጥተን መክፈል የምንችል ሰዎች ነው። ሴት የላከ ወንድ አይፈራም አሉ። ብዙ ችግር ስንፈታ ሴት የላከ ሞት አይፈራም አሉ ማለት ነው። ምን ያንጣጣታል ባለ እየደገፍንም እያለቀስንም እያዘንም ነው ያለ ነው። እንደገና ደግሞ ይመችንም ደግሞ ወንድማችን ነው። እንደዚህ 40,000 80,000 ሰው ስብስባችሁ ባንዳ ነው እንዲህ ነው ምናምን ስትሉ ዝም ብላችሁ ልናዳምጣችሁ አንችልም። ከሱ ጎንም እንቆማለን፣ ከሀና ጎንም እንቆማለን። እህታችን ወንድሞቻችን ናቸው። ሲጀመር እናንተ በማያገባችሁ ነገር ነው የገባችሁ። ገደል ግቢ ታወጫታለች። ማስረጃ ብዙ ሰው ተናግረዋል። በህይወት ለቆመ ወንድ ከመከራከር ያታቋርጠኛ ሲጀምር እናንተ ራሱ እኛ ላይ በጣም ጫና እያሰማ ይሁት እንዳፈታሪ ሰዋራ ንግግርሽን ቀስ ብለሽ ተናገሪ። እያዳመጠ ነው። ሲጀመር ሰሞኑ ስረንኩት የነበራችሁ ይበቃችኋል። ሸዋ ምናምን ራሳ ምናምን ስትሉ ነበር። ገባችሁ? ለዚህ ራሱ አሁን የሀናን ተደብቀች ከምታወሪ ወንድ ኮንሽ በቪዲዮ ተሻውለሽ ላደረጋችሁ በአንዳ ምናምን ስትሉ ነበራችሁ ማለት ነው። ተግባባን? ለምን ስትሞት ቪዲዮ አልቀረጻችሁም? ሰይድ መረጃ ካቀረቡ በኋላ ይቅርታ እንጠይቃለን። ምንም ተረጋጉ። አታቋርጧት፣ አንዴ አታቋርጧት። ሳምንትን ያወራሁ ይበቃሃል። እና አሁን መረጃ እኛ አሁን ቅድሚያ መረጃውን እንፈልጋለን። ምክንያቱም 8 ቀን 7 ቀናችሁ አለች ብላችኋል። ምንም አይነት ቪዲዮም ድምፅም አላሰማችሁም። ያላችሁን መረጃ አቅርቡልን፣ እኛም እናቀርባለን። አስፈላጊ ከሆነ እስከ ዲኤንኤም እስካልከው ድረስ ሚኪ ብለሃል። እስከዛ ድረስ እንሄዳለን። እስከዛ ድረስ ግን እኛ በቋሳይ ነው መረጃ ተመርምሮ ሁሉ ነገር እስከሚጠናቀቅ ድረስ ሶሻል ሚዲያ ላይ ምንም አፋችሁን አትከፍቱም፣ ምንም አትሉም። እኛ በቤተሰብ እስከመጨረሻው ድረስ እኛ በቤተሰብ እንሄዳለን። እስከመጨረሻው አርፋችሁ ትቀመጣላችሁ። ማንም ሰው ካሁን በኋላ ዛሬ ከምናሳየው መረጃ በኋላ ሀና ያለች ሀና በዝጋ ወጣ እያላችሁ ቤተሰብና ቤተሰብ እንድታራብሱ አንፈልግም፣ አንፈቅድላችሁም። ሲጀመር አስፈላጊ ከሆነ እኛው ለእኛም አንቺ ራሱ እንኳን እነሱ አንቺ ራሱ ዛሬ እንትን ብለሽ ካለሽ አስቁሚን፣ አሳይንና እኛ እናቁም ወሬ። እኛ መረጃዎች የደረሱን እህት አዳምጪው የለችም ካሉ መረጃ ማውጣት ነው። የውጭ ክርክር ምን አስፈለገው? ተረጋጉ። ራስሽ ነበልባል ይኸውልሽ፣ ማን ነበር እህቴ? የእኛ መረጃ ቁጭ ብለሽ 5 ቀን ሙሉ ሰምተሽዋል አይደል? የእኛ የተቀጨጨበ መረጃ ነው። ሁላችሁም እንዳያችሁት፣ ሁላችሁም እንደሰማችሁት ነው። አለች እየተባለ ነው። ስለዚህ አለች እየተባለ ነው። ይሄ 5 ቀን ሙሉ ስንነጋገር የነበረው የለችም የሚለውን የእናንተ መረጃ አሳዩ ነው እየተባለ ያለው። ሌላ መመላለስ እናንተ አፋችሁን፣ ይሄ ስድብ ነው። 40,000 ሰው ተቀምጦ እያየሽ ለምትናገሪው ነገር በተጠነቀቂ በጣም መልካም። አንቺ የሰማሽ የእኛ መረጃ አንቺ የሰማሽው በጣም እንደ ቁጭ አለች ነው የተባለው። ቤተሰብም አለች የሚለውን ተስፋ ስለያዘ የለችም የሚለውን እናንተ ደግሞ አሳዩ።
አንድ ጊዜ እድል ልሰጥና ምናልባት ሌላ ልጅ ነኝ። አንድ ጊዜ ላውራ እኮ አንድ ጊዜ ልጅ ባለችው ዜና ላይ እኛ እንደ ሰውኛ ነው ገባ አይደለ? እኛ የቆምነው ያረደስ ይሰጣል ወይስ እንቀጥላለን? እኛ ለምሳሌ ሌላ ነገር መናገር ባልፈልግ እኛ የሸዋ ልጆች ማንም ነገር ፈልገን አናውቅም ብላለች። ማንም ነገር አይፈልግም። እህቶቻችን ናቸው። የሸዋ ወንዶች ወንድሞቻችን ናቸው። በጣም እንወዳቸው። ህይወታችንን ሁሉ አሳልፈን ይሰጠንላቸው። እንግዲህ እዚህ ሚዲያ ላይ አለ እያንዳንዱ ታሪክ አይረሳው። ምናልባት አንቺ በልተሻል እንዴ? ምን እንደተደረገ የሸዋ ላይ ነበር፣ የሸዋ ረቢት ላይ ነበር። ይሄ እኛ ሸዋዎች ምናምን ብለሽ ወደ ጎጥ ወትፈሽ የሚስኪኒቱን ደም ለመደፈን የምትሄጂው አንቺ በጣም ስበት ነው። ከዚህ በላይ አልናገርም። የሰራነውን ስለምናገር የሸዋም ልጆች እኛን ስለሚያውቁን የእኛ መረጃ ውሸት ከሆነ ደግሞ ተንበርክከን ይቅርታን ጠይቃችኋለን። ቤተሰብና ቤተሰብን ለማገደል አልድንም። እኛ አባትዮ እስከዛሬ መቼ አምኖ ተቀበለ? መሞቷን አምኖ ተቀብሎ ነበር? አልተቀበለም። አለማጣ ቆቦ እያለ የልጁን እንትን ሲፈልግ ሽፋን አቶ ሲያለቅስ ለአባቷ ሽፋን ሰጥተን የልጅቷ ሀቅ እንዲወጣ ስላደረግን ነው የኛ ወንጀል። አባቷ ቤተሰቦቿ ልጃችን ሞታለ ብሎ አምኖ ተቀብለዋል። በትግረኛ መጀመሪያ እኮ አለ ብሎ ከዛን የለችም ያሉ እንደዚህ ሸዋሮ ቤት እንደዚህ ቆቦ እያለ በየክርስቲያኑ በየደብሩ ሲሳለም ልጅን ፈጣሪ አምጣል የእሱ ጸሎት ነው እኛን ከሱ እንቆም ያደረግ። ይሄ የድሃንም ባለመደበቅ በቤተሰብ ተደራጅታችሁ የምትናገሩ ነገር በአንቺ ድረስ ተቀባይነት የለው። ጨርሻለሁ። ዮኒ እሺ፣ እኔ የምምለው አጭር ነገር ነው። ምንድነው የሁላ ህዝብ በተሰበሰበበት እየተባለ ያለው የእያንዳንዱ ሰው ሀሳብ አንድ አይነት ነው። እኛ ለተሳደብ ነው፣ እኛ ለተናገር ነው፣ እኛ ምን ላልነው ይቅርታ እንጠይቅ። እናንተ እናውቃለን ሞታለች ብላችኋል። እሺ ካላችሁ አንድች መረጃ አሳዩን። እኛም ደግሞ ህዝቡን ስላሳሳትን ተስፋ ስለሰጠን ይቅርታ እንበላችሁ ብለው እያንዳንዱ ዜጋ አለ። ለእናንተ ያንን ማሳየት ምንድን ነው የከበዳችሁ? ምኑ ነው? እውነት ካላችሁ በአንድነት ላይ እንዲሰራ ቢደረግ፣ ሌላው መነጣጠሉን አቁሙ። ሁሉም አማራ አንድ ነው ብዬ ነው የማስበው። ስለዚህ ማድረግ ያለባችሁ ምንድን ነው? ይኸው ሳምንት ሙሉ የሰደባችሁን እናንተ ናችሁ ጥፋተኞች። እኛ ግን ይኸው በቃ እህታችን አርፋብናለች፣ ይኸው መረጃው ብላችሁ ስጧቸው። ከዛ እዚህ 40,000 ምናምን ሰው ባለበት ይቅርታ ይጠይቋቸዋል። ከዚህ በላይ ምን ያርጉ እነዚህ ሰዎች? እስካሁንም እኮ በትህትና ነው የሚያወሯቸው። እስካሁን የሁላ ሰው የእሷን በቃ ካረፈችም አረፈች፣ ወደ እግዚአብሔር ሄዳለች። ምንም ማድረግ አይቻልም። በህይወት ካለች ደግሞ በቃ ትኑር፣ ቤተሰቦቿም አይሰቃዩ። እንዴ አስቡ እንጂ ቤተሰብ የላችሁም እንዴ እናንተ? ቤተሰብ የላችሁ? ልጃችሁ ሞታለች አልሞተችም፣ ስቃይ ላናት እንዲህ ናት እየተባለ ያንቺ የት ብትሆን ያንቺ ወንድም ቢሆን እንደዚህ ታደርጋላችሁ እንዴ? እውነተኛ መረጃ ካላችሁ እውነተኛ ይቺ ልጅ ሞተች የምትሉ ከሆነ ቪዲዮዋን አሳይታችሁ ይኸው የሞተችው ይኸው የሆነችው ብላችሁ አከተሙ። ይህንን ነው የምለውና እባካችሁ ጊዜውን አትፍጁባቸው። ሳምንት ሙሉ የአባትም ባለ የቤተሰብም ባለ እንደው በፈጣሪ ሆንባችሁ ይህንን አንድ ያሳዩና እኔ እነ ጆከር ይኸው አደባባይ ይቅርታን ጠይቃችሁ እና አቡ ይቅርታን ጠይቃሉ እኮ እነ ሚኪውላ ሁሉም እዚህ ጋር ያለው እንጠይቅ ተባለ እኮ። ከዚህ በላይ ምንድን ነው የምትፈልጉት? ለምንድን ነው መጀመሪያ እነሱ መረጃቸውን ማውጣት የፈሩት? ይሄን ነው። አመሰግናለሁ። እንዴ አቦ አንዴ ኔትወርክ ሊጥለኝ ስለሚችል እችን ሀሳብ ልናገር ወደ ጎጥ ስለወሰደችው ከፈቀዳችሁ፣ አለበለዚያ ሚዩት ላድርግ። እሺ ይኸውልሽ እህት አለ ምናልባት ሌሎቻችን የሸዋ ዘር ካልመሰልንሽ ተሳስተሻል። እኔ ራሴን መግለጽ እችላለሁ፣ ያውም የሸዋ ፈርጥ
የሀብቱ ሀገር የምንጃር ሀብቱ ሀገር የኔቅማያት የሸዋ ፈርጦች ነን። እዚህ ጋር ስንመጣ ግን በጎጥ አልመጣንም። ከአንቺ በላይ ሸዋዮች ነን እኛ። ሄደሽ ዘሮችን ማጣራት ትችያለሽ፣ ግን በሸዋ ውስጥ መደበቅ አይቻልም። የምታስፈራሪውን አቁሚ። እስከ ዛሬ ድረስ ተነግሯል። የተነገረውን ሰምታችኋል። ወንድሜ እኛ የቃላት መልስ እንድሰጥም አንፈልግ። አንተም እያስፈራራ ነበር፣ እያስፈራራቸው ሚወት አድርግ ልጨርስ እናገራለን። እንግዲያው በቃ ነገር መልስ አትስጡን አለስ አንፈልግም። እሷ መታ አቡን እስከማስፈራራት ባኩሻ አንዳንዴ ከእውቀት ማነስ የሚለውን እለፈው። ሆነ ለድገው እሱ ሳይሆን እኛ መረጃ ነው ለሱ የጠላልፈው ጥለው ሊሄዱ ነው የፈለጉ። እንደማመጥና እኛ አሁንም ደግመን የምንለው ደጋግመን የምንለው እውነተኛውን መረጃውን አምጡትና እውነተኛ መረጃ እናንተ ጋር ከሆነ እኛ ተንበርገን ይቅርታ እንላለን ስለሰደብናችሁ የትኛው። እኛ ደግሞ አባታቸው ላይ ደውለን ሳይሆን አባቷ ሽፋን አጥተው ሲንከራተቱ ለአባቷ ድምፅ ሆን እንጂ አባቷን ደውለ ልጅ ሞታለች አላልንም፣ አልሞተችም አላልንም። አባትዮ አልሞተችም ብሎ ሲንከራተት ጸሎቱ በየቤተ ክርስቲያኑ በየደብሩ የሚያደርገው ጸሎት እኛን ከጎኑ እንዲቆም አደረገ እንጂ እኛ አባትዮ አድቦ የተቀመጠን አባት ናተነስ ልጅ አልሞተችም ብለን አልቀሰቀስንም። ሁልጊዜ እያለቀሰ ልጆቹ የሚስቱ የልጁ ባልና የእሱ ልጅ ሰው ጋር ተጣልተው እንዳይጋደሉ በቤተ ክርስቲያን በቄስ አስገዝቶ እኔ ብቻንም ቢሆን የመኑ እጅ ልሙት እንጂ እናንተ ኑሩ ብሎ ልጁንና የልጁን አባት በቄስ አስገዝቶ አስቀምጦ መቻረፈ ያ ሰውዬ። እኛ ደውለን ነው እንድንዛ ነውር ነው። አሁን እናንተ መሰደባችሁ አሟችሁ ከሆነ ያለውን መረጃ ስጡን፣ አሳዩን። እኛ ይቅርታ እንበላችሁ። ዛሬ ጉዳዩ ይዘጋ። ምንም ወሬ አያስፈልገውም እኮ የሸዋ ወንድሞቻችን ናቸው እኮ። ተገንዘባችን እስከ እስር ቤት የሟቀቅ ነው እኮ የሸዋን ሊከስ ከድንበር ላይ አስፈትተን ባደረግነው ትግል እስከዛሬ እስከኖርበት ሀገር ሌላ ሀገር ድረስ። ስለዚህ ሀሳባችሁን በመወያየት አድርጉት።